እስቲ ሳንቲም አምጡልን ዲናር። ይሄ ያልተጠበቀ እሺ የማን ምስል ነው ያለው እዚህ ላይ? ለካ መጀመሪያም የራሱ ነው። የማን ምስል ነው ያለው እዚህ ላይ? የቄሳር። ኦኬ የማን ማተም ነው? የቄሳር። ኦኬ ድሮም የሱ ነው። እናት በቃ የቄሳርን ለቄሳር ስጡ አለና ጨመረበት። የእግዚአብሔርን ግን ለእግዚአብሔር አስረክቡ። ይሄ በጣም አስገራሚ። የቄሳርን ለቄሳር ስጡ፣ የእግዚአብሔርን ለእግዚአብሔር። እነሱ ስለ ቄሳር ግብር ነው የመጡት፣ እሱ የእግዚአብሔርንም ጨመረ። ምን እያለ ነው ብለው ብዙ የመጽሐፍ ቅዱስ ተማሪዎች ይመራመራሉ እዚህ ላይ። እሺ የቄሳርን ለቄሳር ስሩ ግብሩ ነው፣ ግን ምን እያለ ነው የእግዚአብሔርን ለእግዚአብሔር ስጡ ሲል ብለው ይመራመራሉ። አንዱ ኮንክሉዥን እኔም በጣም የማምንበት አየህ፣ ስለ ማህተም አይደል ያወራው፣ ስለ ምስል። ይሄ ሳንቲም የማን ምስል ነው የተሸከመው? የቄሳር። ስጠው። በል ደግሞ የእግዚአብሔርን ለእግዚአብሔር ስጠው። ምን ማለት ነው? የእግዚአብሔርን ለእግዚአብሔር የእግዚአብሔር ምስል የተሸከመ ነው ጠቅላላ ዙሪያው ያለው። ይሄኛው የቄሳር ማህተም አለበት፣ እነሱ የእግዚአብሔር ማህተም አለባቸው። የቄሳር ማህተም ያለበትን ለቄሳር ስጡት፣ የእግዚአብሔር ማህተም ያለበትን ለእግዚአብሔር። ምን አይነት ጥበብ! እስካሁን ድረስ ካላደነቃችሁት ኢየሱስን በጥበቡ አንድ ልጨምርላችሁ። ዝርክርክ ያለ ነገር አይታየኝም። እኔ ኢየሱስን ሳስበው ጥንቅቅ ያለ ዋይዝ ብለህ የምትሰማው እያልክ የምትገረምበት ከኦቪየሱ ወጣ ይላል። አንድ ቀን አሁንም ለማጥመድ ምክንያቱም ህግ ለመሻር ነው የመጣኸው ይሉታል። አይደለም ይላል። ህግ ለመሻር ነው የመጣ አይደለም፣ እኔ ህግን ለመሻር አልመጣሁም ልፈጽም ነው የመጣሁት ይላል። የሙሴ ህግ ታምናለህ? አምናለሁ። አይመስልም። መቃስ ህግ ጣሽ ነው ይሄ። መቅደስን ይጣላል፣ ህግን ይሽራል ምናምን ብለው በዝሙት እጅ ከፍንጅ የተያዘች ሴት ይዘው መጥተው ከበቡ። ወጥመድ እኮ ነው ይሄ። እኔ እንደውም እግዚአብሔር ሲራራላት ይመስለኛል እንጂ ሊወግሯት፣ እነሱ ወግረው መግደል ይችላሉ። እንደዛ ነው የሚያደርጉት። ሲያገኟቸው እጅ ከፍንጅ ሲያገኟቸው ወንዱን ለቀው ሴቷን ቀጥቅጠው ይገላሉ። እና ያን ቀን ብቻ እሱን ለመፈተን ተብላ እግዚአብሔር አተረፋት ሴትዮዋን። እግዚአብሔር ዕጣ ሲወጣል ልክ እንደዚህ ነው። ይሄ መምህር እንፈትንባት ብለው አመጧት። እንፈትንባት እስቲ በህዝብ ፊት። እሺ መምህር ሆይ ይህቺ ሴት ዝሙት ስትሰራ እጅ ከፍንጅ አገኘናት። እሺ ያው በህግ የተጻፈውን ታውቃለህ። ያ በህግ የተጻፈው ተዋግራ ትሙት ብሏል ሙሴ። አንተ ምን ትላለህ? ህጉ ግልጽ ነው። አየህ ህጉ ግልጽ ነው። አንተ ምን ትላለህ? ኢየሱስ ህጉን ይሽራል እንዴ? ለመሻር ነው የመጣው። ህጉ ምን ይላል? ተወግራ ትሙት። በነገራችን ላይ ተወግራ ትሙት ነው ያለው። ህጉ እንደዛ ነው። ተወግራ ትሙት ነው ያለው። ግን ጥበብ ከኦቪየስ ታወጣችኋለች አላልኳችሁ? ተወግራ ትሙትን ያመጣበት መንገድ ያ ህጉ ምን ይላል? ተወግራ ትሙት። ያ በቃ ከመካከላችሁ ኃጢአት የሌለበት ሰው ያስፈጽም ይሄን ህግ አለ። ከመካከላችሁ ኃጢአት የሌለበት ሰው ይውገራታል። ቀስ እያሉ አንድ ባንድ ልክ እንደ ቅርቃ የእግዚአብሔር ጥበብ የሰውን ጥበብ ዜሮ ታደርጋለች። ቀስ እያሉ አንድ በአንድ ወጡ። በነገራችን ላይ ኃጢአት የሌለበትና ሊወግራት የሚችለው እሱ ብቻ ነው። አንድ ሰው ብቻ ነው ኃጢአት የሌለበት እዛ ጉባኤ ውስጥ እና እሱና እሷ ተገናኙ። ሊወግራት የሚችለው ጋር ተገናኘች እና እሱም በቃ ደግመሽ ኃጢአት አትስሪ፣ እኔ ነበርኩ የምፈርድብሽ ግን አልፈርድብሽም ማለት ነው። አይ ጥበብ
አይ ጥበብ! ለዚህ ነው ኢየሱስ ቅድም ጋሽ አሳየኝ ስለ ሶሎሞን የነገረ። ለዚህ ነው ኢየሱስ ከሶሎሞን የሚበልጠው የተባለ። ከሶሎሞን የሚበልጥ በዚህ አለ። ራሱ የተናገረው ከሶሎሞን የሚበልጥ በዚህ አለ። እግዚአብሔር ቤቱን የጥበብ ቤት ያርግልን። መንፈስ ቅዱስ የጥበብ መንፈስ ስለሆነ በጥበብ መጉደል ምክንያት ስንት ነገር አፈረስን። በጥበብ መጉደል ምክንያት የስንት ሰው ሕይወት አበላሸን። በጥበብ መጉደል ምክንያት ስንት ውሳኔ ሰረዝን፣ ደለዝን። ንጉሥ ሶሎሞን እግዚአብሔር በመንፈስ ቅዱስ ጥበብ የሰጠው ሰው ነበር። ቅድም እንደሰማ ነው። አነብላችኋለሁ ትንሽ ቅድም ተነስቶልናል፣ ግን አነብላችሁ። በተግባር ጥበብ ምን እንደምትመስል እኮ እንድናውቅ ነው። መሪዎች አገልጋዮች ስለሆነ ሶሎሞን ወደ ንግስና እንደመጣ በገባኦን መስዋዕት ሰዋና ለእግዚአብሔር እንቅልፍተኛ። ትዝ ይላችኋል? አንደኛ ነገሥት 3 እንቅልፍተኛና በህልሙ በተኛበት እግዚአብሔር መጣና አወራው ማለት ነው። እግዚአብሔር መጣና አወራው። አንደኛ ነገሥት ምዕራፍ 3 ምን ልስጥ ብሎ ማለት ነው። እየሰማችሁ መሆኔን ማረጋገጥ አለብኝ። ምን ልስጥ ብሎ እግዚአብሔር ሊጠይቀው ሲመጣ ሰሎሞን ምን እያደረገ ነበር? በቃ አልሰማችሁኝማ እኮ ተናገሯ። ማተኝቶ ነበር፣ እንቅልፍ ተኝቶ ነበር። በህልም ነው፣ በሌሊት በራእይ ነው። መጣና እግዚአብሔር ምን አለ? ከዛ ምዕራፍ 3 ቁጥር 7 ጀምሮ ያለውን ላንብብላችሁ። አንደኛ ነገሥት እኔ አነብላችኋለሁ ለመግለጥ ከምትቸገሩ። አንደኛ ነገሥት ምዕራፍ 3 ቁጥር 7 ጀምሮ አሁንም አቤቱ አምላኬ ሆይ እኔን ባሪያህን በአባቴ በዳዊት ፈንታ አንግሰኸኛል። እኔም መውጫንና መግቢያን የማላውቅ ታናሽ ብላቴና ነኝ። እንደዚህ ብለን ብናመን እኮ በጣም ጥሩ ነበር። አብዛኞቻችን እኮ ትልቁ ችግራችን አለመቻላችን ሳይሆን እንደምንችል ማሰባችን። ሁሉን ትችላለህ? አዎ ነገር ነው። ማላውቅ ብላቴና ነኝ። ቁጥር 8 ባሪያህም ያለው